ሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ነው ወይን? ያለው አልሐምዱሊላህ። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። የምወዳችሁ ያለሁበት ቦታ ኔትወርክ ስለሌለ ነው። እንደምታዩት እንግዲህ ያለሁበትን ቦታ ጉድ ተመልከቱ። ልም ያለ ገጠር ነው። ኔትወርክም የለ ሸበካ ብዙም ነው ማለት ነው። ማሻአላህ ዘንድሮ ሰዓዶች አልፎላቸዋል ማለት ነው። ጨሌውን ተመልከቱ እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው። ገጠር ገብቼ እንዲሁ ያው እየባዘንኩ ነው። ሰምታችኋል እና ላይክ፣ ሼር፣ ሰብስክራይብ አድርጉ። ወክ እያደረግን ነው። ለማንኛውም ወክ እናድርግ፣ የገጠር ወክ ማለት ነው። ያ ረቢ እንዴት እንደሚያስጠላ ወላሂ። እንድም ያለ እኮ ነው በቃ ሀገራችንን ጀበል ምናምን እና ላይክ፣ ሼር፣ ሰብስክራይብ አድርጉልኝ የምወዳችሁ። አኑ ወክ እናድርግ ማለት ነው። የገጠር ደስ የሚለው እንደ ንፋስ ታገኛላችሁ። በፈለጋችሁ ሰዓት መውጣት ትችላላችሁ ማለት ነው። እና ወክ እናድርግ ማለት ነው። የገጠር ኑሮ እንደዚህ ነው እላችኋለሁ ወዶች። በዛ አካባቢ አበሻ ካለች ነው የውጪ ባይሆን ማለት ነው። ወክ እያደረግን ነው። አዛን እያለ ነው አሁን ኢንሻአላህ። ደስ ሲል ግን ወላሂ ያኔ ጨሌ ምናምን አለ። ሳራ በቅሎላቸዋል ዘንድሮ አልፎላቸዋል። እናቴ እና እንደዛ ነው። እንተመሽ ወክና አርግ ማለት ነው ወዶቼ ማሮቼ። ሰብስክራይብ አድርጉ፣ ሼር አድርጉ የምወዳችሁ። ኧረ ተው ግን እኛ ፌመስ አልሆንም እና ነው ሼር ሰብስክራይብ ማታረጉልን። እስኪ አስባችሁታል? አሁን እኛ በዚህ እንደዚህ እየኖርን እኛን ነበር ማበረታታት። ፌመስ የሆኑትን ተማሩ ሰብስክራይብ ሼር ተማረግ ለኛ ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ ማለት ነው። እና ማንኛውም እንደዛ ነው እላችኋለሁ ማሮቼ። ላይክ አርጉ፣ ሼር አርጉ። ጠይብ ተመልከቱ የገጠር ቤት እዛም ቁጭ አጥር እንኳ የለውም ማለት ነው። አጥር እንኳ የለውም። አሁን እዚህ ብቻ አንድ ሰው ይቀመጥ ቢባል እንዴት ነው የሚቀመጠው? አጥር የሌለበት። አሁን የጥለውኝ ሄዲዮ ጨንቆኛል፣ ግን ካመሹ ታየኝ እኮ ታመሹ ታየኝ እንዴት እንደምሆን ማለት ነው። ምክንያቱም ያስፈራል። በዚህ ሰዓት እዚህ ብቻ መሆን ያስፈራል። የምር በጣም ነው የሚያስፈራው። እና ማንኛውም ሼር ላይክ እያደረጋችሁ ውዶቼ ማሮቼ ውዶቼ ማሮቼ ግድ የላችሁ። የሀገራችንን ጎራ ደግሞ እያያችሁ ልክ እንደ ኢትዮጵያ ማለት ነው። ውዶቼ ማሮቼ ውዶቼ ማሮቼ እዛ ማዶ ሁለት ሴቶች ወክ እያረጉ ነው። አበሻ ነሽ ወይስ ምንድን ነሽ? ይታያቸው ከሆነ እኔም እዚህ ብቻዬን ወክ እያረኩ ነው። እነሱ እዛ ጋር ወክ እያረጉ ነው።
እላችኋለሁ። የኔ ወዶች ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። የገጠር ህይወት እንደዚህ ነው። በቃ እንደዚህ ነው። በቃ እንደዚህ ነው። ከዚህ መቼ ይሆን የሚያወጣኝ አላህ? የእውነት ከዚህ ህይወት የሚያወጣኝ መቼ ነው? እንደዚህ ነው በቃ። ኧረ ቢስሚላ ወላሂ ኔትወርክ የለ ምን የለ። አሁን እንግዲህ ምናልባት ኔትወርክ ሲመጣ ምናምን ነው የምለቅላችሁ እና ብቻ ከባድ ነው። ያ ረብ አላህ ከዚህ ህይወት ያውጣኝ። ዱአ አድርጉልኝ ማለት ነው ውዶቼ ማሮቼ። እየተገላመጥኩ ነው፣ ፈርቼ እኮ ነው እናንተ። እየመሸ ነው ማሮቼ። ምናልባት ቀበሮ ምናምን እንዳለ ጅብ እንዲያለ እጅግ እርግጠኛ ነኝ። የሰው ጅብ እንደሆነ እንጂ እዛ ሀገር መቼም ጅብ ላኢላሀ ኢለላህ ውዶቼ ማሮቼ ያ ረብ መሸ 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 መሸ። አሁን ይሄ ቤት ሁላ እኮ ሰው የለውም። አሁን ይሄ ባዶ ነው። ይሄ ሰው የለውም። 5 ሰው ምናምን ነው ያለው። ቤቱ ግን ብዙ ነው። ሰው እዚህ ጋር ያለው ሁሉም ሞተው ነው። ምንም ሰው የለውም። ይሄ አሁን ባዶ ቤት ነው እንዳለ